ይህ የምትመለከቱት ሰው 3 ሚስቶች አሉት። የሚገርማችሁ ነገር 3ቱን ሚስቶቹን ለመግደል ሞክሯል። እንግዲህ የዚህ ሰው ስም ዌብስተር ይባላል። ዌብስተር 35 ዓመቱ ነው። የሚኖረውም ደግሞ ስኮትላንድ ውስጥ ነው። እንግዲህ የዚህ ሰውዬ ችግር በጣም ውድ የሆኑ ነገር ይመቹታል። በጣም ውድ ልብሶችን መግዛት፣ ውድ የሚባሉ ሬስቶራንቶች ላይ መዝናናት፣ ሌላም ውድ የተባሉ ነገሮችን ማድረግ ማለት ነው። ሌላኛው ችግር ምንድነው? የሚሰራው ስራ ይሄንን ነገር ከበር ለማድረግ በቂ አይደለም። ያው እሱ የሚሰራው አንድ ሆስፒታል ውስጥ ነርስ ሆኖ ነው። ስለዚህ በዛ ብር እንግዲህ የሚፈልጋቸውን ነገሮች እንዳለ ማሟላት አይችልም ማለት ነው። እንደነገርኳችሁ ያለው ደሞዝ ይሄንን ነገር ለማድረግ በቂ እንዳልሆነ ስለሚገባው የተለያዩ ብድሮች ውስጥ ይገባል ማለት ነው። ሌላው ችግር ደግሞ ለሚስቱ ይሄንን ነገር አልነገራትም። ሚስቱ ደግሞ እቺ የምትመለከቷት ሴት ናት፣ ክሌር ትባላለች። ሆኖም ግን ይሄ ያኩኩሉ ኑሮ ብዙ አልቀጠለም። ሚስቱ ነገሮችን መጠራጠር ትጀምራለች። ከዛም አጋጣሚ እንግዲህ ስትከታተለው አንዳንድ ማስረጃዎችን ማግኘት ትጀምራለች ማለት ነው። እነዚህ ማስረጃዎችም እሱ ብር እንደሚበደር የሚያሳዩ ናቸው። ከዛ እሱ ስታቅ እንግዲህ በጣም ትናደዳለች። አንደኛ ነገር ደብቋታል፣ ሁለተኛ ነገር ደግሞ ብዙ ብር ነው የተበደረው። እንግዲህ ዳው የጋራ ነው የሚሆነው ማለት ነው። ስለዚህ በዚህ የተነሳ በጣም ትናደድበታለች። እንግዲህ እዚህ ጋር ሁላችንም የምንጠብቀው እሱ በቃ እውነቱን ተናግሮ በቃ ይህን ነገር እናስተካክላለን ይላል ብላችሁ ልጠብቁ ትችላላችሁ። ሆኖም ግን እሱ በጣም በሚያናድ ሁኔታ ሌላ ምርጫ ነበር የመረጠው። ምርጫው ምን ይመስላችኋል? ባለቤቱን እንግዲህ ያው የጤና ባለሙያ ስለሆነ አንዳንድ ነገሮችን ስለሚያውቅ ኮንፊውዝ ሆና እንድትቆይ የሚያደርጋትን መድኃኒት ነገሮችን ክሊር ያስባ ከሱ ጋር እንዳታወራ የሚያደርጋትን መድኃኒት መስጠት ይጀምራል ማለት ነው። እዛም እንግዲህ ይህን ተግባሩን በተከታታይ ማድረግ ይጀምራል ማለት ነው። እንግዲህ አንድ ቀን ጠዋት ይነሳና ሻይ ያፈላለታል። ከዛ በኋላ ይህንን መድኃኒት በሻይ ውስጥ አድርጎ ይሰጣታል ማለት ነው። በጣም በሚገርማችሁ ሁኔታ ሌላ ጊዜ እንቅልፍ ምናምን ነበር የሚላት፣ የዛን ቀን ግን ኖክዳውት ታደርጋለች። በቃ ራሷን ስታት ተኛለች ማለት ነው። ይህንን ነገር በተደጋጋሚ ያደርገዋል። በጣም በሚገርማችሁ ሁኔታ እሷ ደግሞ ይሄ ነገር ከመድኃኒት ወይ ከሌላ ነገር የመጣ ነው ብላ ሳይሆን ሌላ የጤና እክል ያጋጠማት እስከሚመስላት ድረስ ይሰማት ይጀምራል ማለት ነው። ከዛ እንግዲህ የጤና እክል እንዳጋጠማት ስታስብ ባሏ የጤና ባለሙያ ስለሆነ ወደ እሱ ትሄድና እንግዲህ ታማክረዋለች ማለት ነው። እሱን ደግሞ ያው የሚያደርገውን ነገር ያውቃልና ቀለል አድርጎ ይሄ ሆስፒታል የሚያስኬድ ጉዳይ አይደለም፣ አንዳንዴ እንደዚህ ሰዎች ያጋጥማቸዋል፣ ቀለል ያለ ነገር ነው ያልፋል ይልና ያታልላታል ማለት ነው። ከዛ በኋላ እንግዲህ ያው ባለቤቷ የጤና ባለሙያ ስለሆነ ባለቤቷም ስለሆነ እንግዲህ ታምነዋለች ማለት ነው። ካመነችው በኋላ እንግዲህ ህይወታቸውን ይቀጥላሉ በተመሳሳይ ሁኔታ ማለት ነው። ሆኖም ግን እሱ አንድ ነገር ሊያዝ ያደርጋል ማለት የሌለውን ብር ስቲል ስፔንድ እያደረገ ነው ማለት ከብድር አልነጻም፣ አሁንም እየተበደረ ነው። ከዛ ግን አንድ ቀን እሷ ይሄን ፊግር አውት ማድረጓ የማይቀር ጉዳይ ነው። ተጨማሪም ደግሞ እሷን ድራግ እያደረጋት እንደነበረ ማውቋ የማይቀር ጉዳይ ነው። ስለዚህ ይሄ ነገር እሱን ወደ እስር ቤት እንደሚያስገባው ያስባል ማለት ነው። ከዛም እንግዲህ ይሄ ነገር እንዳይጋለጥ ጥሩ ዘዴ ነው ብሎ ያሰበው እንግዲህ እሷን መግደል ነው ማለት ነው። ከዛ እሷን ከገደለ በኋላ አንደኛ ይሄውላ ሚስጥር ተቀብሮ ይቀራል። ሁለተኛ ነገር ደግሞ በእሷ ሞት የተነሳ የሚያገኘው ኢንሹራንስ ገንዘብ ሌላ ብር ስፔንድ የሚያደርገው አገኘ ማለት ነው። ስለዚህ ይሄንን ነገር ለማድረግ ይወስናል ማለት። ከዛም በኋላ እንግዲህ በእሷ ስም ኢንሹራንስ ይገባል ማለት ነው። ኢንሹራንስ ከገባ በኋላ በዛውም አያይዞ እንግዲህ እሷ እንዴት እንደሚገላት እያሰበ ነው። ከዛም እንደለመደው አንድ ቀን ድራግ ያደርጋታል። በዚህ በተለመደው መድኃኒት ራሷን እንድስት ያደርጋታል ማለት ነው። እንግዲህ ስሊፕ የሆነ ስሜት ውስጥ ስገባ ይይዛትና መኪና ውስጥ ይዟት ይገባል። ከዛ መኪናውን ወደ አንድ ቦታ ይነደዋል ማለት ነው። ከዛ በኋላ ከዛፍ ጋር መኪናውን ያጋጫል። መኪናው ከተጋጨ በኋላ እሱ ከመኪና ውስጥ ይወጣል። ከመኪና ውስጥ ከወጣም በኋላ እንግዲህ በጣም አሰቃቂ በሆነ ሁኔታ ነዳጅ አርከፍክፎ ሚስቱ መኪና ውስጥ እያለች ያቃጥለዋል ማለት ነው። ከዛም እንግዲህ መኪናው ሲቃጠል እሱ ቆሞ እያየ የሆነ ሰው እንግዲህ ደውለው ፖሊስ ከሚጠራ ድረስ ይጠብቃል ማለት ነው። ከዛም እንግዲህ ያው የሆነ ሰው ያይና ፖሊስ ይጠራል። ፖሊሶቹ ይመጣሉ። ፖሊሶቹ ሲመጡ እንግዲህ የተፈጠረውን ነገር አስረዳ ሲባል 2 ሞተር ሳይክል የሚነዱ ሰዎች በአስፋልቱ ላይ በፍጥነት ሲመጡባቸው እነሱን ላለመጋጨት ሲሞክር ከዛፍ ጋር ተጋጭቶ ይህ አደጋ እንደተከሰተ ይነግራቸዋል ማለት ነው። ከዛ እንግዲህ በሚገርማቸው ሁኔታ ያምኑታል። ለነገሩ የማያምኑበት ምክንያት የለም። 2 ባለትዳሮች ናቸው ብለው ነው የሚያስቡት። ስለዚህ ያምኑትና እንግዲህ እሱ ወደ ቤቱ ሄዶ እረፍት ያደርጋል ማለት ነው። ያው እንግዲህ መጀመሪያ ላይ እንደነገርኳችሁ በእሷ ስም ኢንሹራንስ ገብቷልና የዛን ኢንሹራንስ ገንዘብ ያገኛል ማለት ነው። እንግዲህ ያንንም እንደለመደው በጣም ውድ የሚባሉ ነገሮች ላይ ያጠፋዋል ማለት ነው። እንግዲህ እነዚህን ነገሮች እንዳለ ከገዛ በኋላ እንግዲህ ብር አላቂ ነውና ብሩ ያልቃል ማለት ነው። ብሩ ካለቀ በኋላ እንግዲህ ሌላ መንገድ ብር ማግኛ ሌላ መንገድ መፈለግ እንዳለበት ይገባዋል ማለት ነው። ከዛ እንግዲህ ለ3 ዓመት ምናምን እንግዲህ ምንም ነገር ማድረግ ሳይችል በተለመደው ሁኔታ በብድርና በነርስነት ሙያው ይኖራል ማለት ነው። እንግዲህ ከ3 ዓመት በኋላ የሚያቀደው ነገር ቢኖር ከተማ መቀየርና ሌላ ሴት ማግባት ነው። ማግባት ብቻ እንዳይመስላችሁ፣ ካገባት በኋላም በተመሳሳይ ሁኔታ በእሷ ስም ኢንሹራንስ መግባት፣ ከዛም በኋላ እሷን ገሎ የኢንሹራንስ ገንዘቡን እንደሚፈልገው አድርጎ ማጥፋት ማለት ነው። እንግዲህ ይህንን ፕላን ያደርግና እች የምትመለከቷትን ሴት ከተማ ቀይሮ
ያገባታል ማለት ነው። እንግዲህ በዚህኛዋ ሚስቱ ደግሞ በጣም በሚገርማችሁ ሁኔታ 9 ኢንሹራንስ ነው የሚገባው። 9 ኢንሹራንስ እንግዲህ ያው ብሩን ከፍ እንዲልለት ማለት ነው 1.9 ሚሊዮን ዶላር የሚሆን ብር ለማግኘት ነው እንግዲህ ያቀደው ማለት ነው። ስለዚህ ያንን ያቀደና እንግዲህ ኢንሹራንስ ይገባል ማለት ነው በሷ ስም 9 ኢንሹራንሶች። ከዛ በኋላ እንግዲህ በሱ ህይወት ምዕራፍ ውስጥ አሁን ሁለተኛው ፌዝ የሚጀምርበት ጊዜ ነው። እችን ሴት ለመግደል ወስኗል። ከዛ እንግዲህ አንድ ቀን መኪና ውስጥ ሆነው ወደ አንድ ቦታ እየተጓዙ ሳለ መኪናው እምቢ እንዳለው ወይም ደግሞ መሪው እንዳስቸገረው አክት ያደርግና መኪናውን ለማጋጨት ይሞክራል ማለት ነው። ከዛ በሚገርማችሁ ሁኔታ እሷ ያ ነገር እውነት እንዳልሆነ ይገባትና እጁን ይዛ በግድ እንዲያቆም ታደርገዋለች ማለት ነው። አሁን እንግዲህ ያሰበው ነገር እንዳለ የፈራረሰበት ይመስላል። እሷ ሊገላት እንደሆነ ጠርጥራለች። በዛ ላይ ደግሞ የኢንሹራንስ ገንዘቡን ለማግኘት በጣም ጓጉቶ ነበር፣ እሱን አላገኘም። ይሄ ፕላኑ እንዳልሰራ ሲገባው እንግዲህ ከጆይንት አካውንታቸው ላይ ከሁለቱ አካውንት ላይ ብር ይሰርቅና እንግዲህ ወደ ስኮትላንድ ይመለሳል ማለት ነው። ሆኖም ግን እዚህ ያለችው ሚስቱ ሊገላት ስለሞከረና ብርም እንግዲህ ስለዘረፋት ከሳው ፖሊሶች እንግዲህ ምርመራ ይጀምራሉ ማለት ነው። በዚህ ምርመራ መሀል ነው እንግዲህ ስኮትላንድ ውስጥም ባለቤቱ ሞታ እንደነበረ የሚያውቁት ማለት ነው። ስለሞተችው ሚስቱ ሲያጣሩ እንግዲህ እሷን በመኪና አደጋ መሞቷን ሲያውቁ ይሄ ነገር የተገናኘ ነገር እንደሆነ ይገምታሉ። ከዛም እንግዲህ ስኮትላንድ ውስጥ ያሉ ፖሊሶችን እና ኢንተርፖልን ኮንታክት ያደርጋሉ ማለት ነው። እነዚህ ፖሊሶች እንግዲህ ይሄ ሁላ በሚሆንበት ጊዜ አመታት ተቆጥረዋል፣ ብዙ አመታት አልፈዋል። እሱ ኖርማል ህይወቱን ስኮትላንድ ውስጥ እየኖረ ነው። አንድ ሆስፒታል ውስጥ እየሰራ ነው። እንግዲህ እቺ የምትመለከቷትን ሴት እሷም ነርስ ናትና እዛ ያያትና እንግዲህ ትመቸዋለች ማለት ነው። ከዛ በኋላ ግን ከእሷ ጋር ለመቅረብ ደግሞ ያደረገው ድራማ በጣም የሚያስቃችሁ ነገር የደም ካንሰር ወይ ደግሞ ሊኩሚያ ታማሚ እንደሆነ ይነግራታል ማለት ነው። እንግዲህ ይህንን ነገር ለማሳመን ማለት ነው ጸጉሩን ይላጫል፣ ክብደት ይቀንሳል፣ በጣም ብዙ ነገሮችን ይሄዳል ማለት ነው። እንግዲህ ያው ተሳክቶለትም እሷ ታምነዋለች፣ በጣም ታዝነለታለች ማለት ነው። ከዛ እንግዲህ ለሱ በማዘን ውስጥ የተጀመረው ግንኙነት እንግዲህ ወደ ፍቅር ያድግና እንግዲህ ፍቅረኛ ማቾች ይሆናሉ ማለት ነው። እሷ እሱን ለመንከባከብ ያውላ ጊዜ ስታጠፋ እንግዲህ እሱ እንደተለመደው በእሷ ስም ላይፍ ኢንሹራንስ ያወጣል ማለት ነው። ላይፍ ኢንሹራንስ ካወጣም በኋላ እንግዲህ ያው እሷን ለመግደል ያቅዳል ማለት ነው። ይሄ ሁላ ነገር ሲካሄድ ግን እሷ አንድ ያላወቀው ነገር ፖሊሶች እሱን እየተከታተሉት እንደነበረ። ፖሊሶቹ በቂ መረጃ አሰባስበናል ብሎ ሲያስቡ እንግዲህ አሁን ላይ አብራው ያለችውን ሴት ፖሊስ ጣቢያ ይጠሯትና ሁሉን ነገር ይነግሯታል። እንግዲህ የደም ካንሰር አለብኝ ብሎ የነገራትም እንግዲህ ፌክ እንደሆነ እነሱ ያውቁ ነበርና እሱንም ይነግሯታል ማለት ነው። እንግዲህ በተጨማሪም እንግዲህ የመጀመሪያ ሚስቱን እንደገደላትና ሁለተኛ ሚስቱንም እንግዲህ ለመግደል ጫፍ ደርሶ እንደነበረ ያስረዳታል። ይህን ነገር ስትሰማ በጣም ትደነግጣለች። እንግዲህ ይህን ነገር ሲነግሯት በጣም ትደነግጥና እሷ ወደ ቤት ሄዳ ልብሷን ሰብስባ ከሱ ትርቃለች ማለት ነው። ከዛ በኋላ ፖሊሶችም እንግዲህ በቂ መረጃ ስላሰባሰቡ በቁጥጥር ስር ያውሉታል። ትክክለኛ መልኩ ይህንን ይመስላል። ከዛም እንግዲህ ፍርድ ቤት